አልማዝ መቼ እንደምትያዝ ባይታወቅም አንዴ በዳዊት እጅ ገብታ አንዴ ትወጣለች። አንዴ ትንሽ ትንሽ ጊዜ ነው የምላል የትንሽ ሰዓት በቃ ያዛት እያያት ነው እያልን ሳያዙ በዚሁ እንዳይጥ ያው እንትን እያሉ እያለፉ ነውና አሁን ግን በመጨረሻው የሚይዛት ይመስለኛል። እሷም ደግሞ አፍልታለች እዛ ሰፈር ካልሆነ ሌላ ቦታ አትገኝም። አሁን ግን የመጨረሻው ያው ልጅ ምንም ቢሆን ልጅ ልዕልቴ እያዳነቻት ነው። ግን ምክንያቱም አትሰማትም እንጂ ማለት ነው። ግን ምክንያቱም አትሰማትም። ያው ሁሉም ነገር እሷ ትልቅ እሷ አዋቂ ነው ወይም ደግሞ እሷ ሁሉም ነገር አድራጊ ሁሉም ነገር እንደምትችል ነው የምትናገረው። እና አልማዝ ያለሷ ማንም አራዳ ያለ አይመስላትም። እንግዲህ ዛሬ ያው ምንም የምታስቸግራት እናት መሆኗን መጠን አድናታለች ብዬ አስባለሁኝ። እንግዲህ እንደሚታወቀው ዴቭ ያው የእሷን ፎቶ ይዞ ነው የሚዞረው። ያው ሰሞኑ ባለፈው ተቋረጠው እንግዲህ ክላሱ ላይ ያን ፎቶ አግኝተዋለች። ያም ደግሞ የሆነ የተደበቀ ምስጢር አለ እያለች እራስ በራሷ ነበረ ስትፈልግ ነበረው እና እንደምናውቀው ዳዊት ያው እቃው ወይም ደግሞ ክላሱ አልጋውም ሊለጠፍለት አይፈልግም። በቃ የእሱ እቃ ሊነካካ አይፈልግም እና እንግዲህ የሰው ክላሱ ገብታ ሻንጣውን በርበራ ፎቶ አግኝተዋለች። እንዲህ እማዬ ምን ትሰሪያለሽ እዚህ? ዳዊት አልጋ ላይ ነው አለቻት። ያው አገኘችው ፎቶ ሆኖ ነው በጣም ባገኘችው ነገር ተደናግራለች። ከዛ ይሄ ነገር ያው ሉሊት ሰታ ይሆናል ይሄን ፎቶ ከየት መጣ የሚለውን እንግዲህ ራስ በራሷን ትጠይቃለች፣ ራሷን ትመልሳለች። በስሱም ቢሆን የሉሊት ጠየቀቻት። ሉሊትም ደግሞ ምንድን አለቻት? ዴቭ ምንድን ነው እኔን የሚጠላኝ ምክንያት ለምንድን ነው ጠላኝ? ምን ምክንያት አለው? የሆን ነገር ለምን ፈለግሽው ስትላይ ማወቅ አለብኝ እኔ ሲመስለኝ ያው ምንም የአንቺ ቢጠላሽ ምክንያት አላውቅም፣ ግን ብዙም አይናገርም። ጭራሽ እንዴት ነው ስለ ህይወቱ እንትኑ ማወቅ ፈልጋለሁ አለች። ለምን ፈለግሽ ስትላት በቃ ፈልጋለሁ። ያው ብዙ ዲቴል ስለ ራሱ አያወራም፣ ግን ትንሽ እንደነገረኝ ከሆነ በእንጀራ እናት እንደተሰቃየ በእንጀራ እናት እንዳደገ ብቻ እንደዛ አይነት ነገር ትንሽ ገረፍ ገረፍ አደረገችለት። ማን እንደሆነች ምስሏን አልነገረሽም ስላት እሱ እኔም አልጠየኩትም አልነገረኝም አለቻት። ከዛቺ እስስት ወዴት መሄድ ነበረባት? ወደ ምንድና ማን ነበረች? ወደ ኤልሳ መሄድ ነበረባት ስለ እሱን ለማወቅ። ስለ ባለፈው ያው ሁለቱም ተጣልተዋል። እሱም በምንድን ነው ያው ዴቭን የልልቲ ማድረግ ወይም ደግሞ ካሌብ ደግሞ የኤልሳ በዚህ አልሰማማም ብላለች። በዚህ ተጣልቶ ተለያይቶ ነበር። ስለዚህ ዛሬ ይሄንን ብቻ ማወቅ ስለፈለገች ምን እንትናለች ሄደች። ስለ ዳዊት ለምን ፈለግሽው? ምን መጣሽ? እባክሽ ራሴን ማረፍ እፈልጋለሁ ራሴን አሞኛል ስትላት የሆነ ነገር የሚጠቅምሽ ነገር ልነግርሽ አለቻት። ምን አለቻት? መቼም ባለፈው ነገር በተነጋገር ነው ያው ተሰማምተሽ መሆን አለበት አለቻት። አዎ ተሰማምቻለሁ፣ ግን የሆነ ጥያቄ ያለሽ እሱን ጥያቄ ስትመልሽ ነው አለቻት። ምንድን ነው ጥያቄው ስትላት ያው መናገር ጀመረች ማለት ነው። የዴቭን አስተዳደግና እንዴት እንዳደገ ለምን ፈለግሽው? በዛ ሁሉም ራሱ ላይ ለምን አትጠይቁም ስትላት ያው ልጠይቀው እንደማይነግራትም እኔ በትንሹ ነው ይሄን ጠየቅኩሽ፣ ይሄን ከመለስሽኝ በሀሳብሽ ልስማማ እችላለሁ አለቻት። እሷም ነገረቻት ያው ከእንጀራነቱ እንዳደገና እንዲሁም ደግሞ ቤቱን እንደወረሰችው ያው ሉሊት ነው ያለችው። በስሱም ደገመችላት። እሺ ማነች ታውቂያታለሽ ወይ ስትላት እሷም ደግሞ አላውቅም አለች። ስለዚህ ምን ማድረግ አለበት? ቀጥታ እየሱን መጠየቅ ነበረባት። አሁን ተሰማማሽ ወይ ስትላት ምኑ አሁን እንትናለ እሱ አሁን አንቺን ስላመመሽ አለችት። ያራዳለች። ስለዚህ አንቺን ስላመመሽ አንቺም ይሻልሽና ከኋላ አለቻትና ወጣች። ምክንያቱም የምትፈልገው ይሄ ነበር የእናቷ ጉዳይ፣ የእናቷን ፎቶ ዴቭ ሻንጣ ውስጥ መገኘቱ ለምን የሚለው ነገር ያው ጥርጣሬ ያድረውባት ማለት ነው። ከዛ ራሱን ሄዳ ጠየቀችውን ይህን ፎቶ እዚህ ኮሊደር ላይ አግኝቼዋለሁን ማነች ምናምን ስትል አይ ይህቺማ እንደውም መገድላት የምፈልጋት ሴት ነች። ህይወቴን በጣም ብዙ ምስቅልቅል ያወጣችው ጎዳና ላይ ያጣችኝ ማነች? የእናት እንጀራ ማነች? ያው ነገራት። ስለዚህ የምን አሁን ለእሷን ነው? አዎ እሷን ለመግደል እሷን ለማፈላለግ ነው ወደ አዲስ አበባ መጣኋለች። ደነገጠች። እሺ ይቅር ባትላትም እንዴ ይቅር ባይነት አይሻልም? ስለመቼ ይቅር አላትም። እንደው ይሄን በማለትሽ አንቺም ከሱ አሳንሼ አላይሽም እኩል ነው ማያቸው ብሎ ደንበራላ ፎቶ ነጠቃትና ሄደ። ከዛ በኋላ እናቷ ጋር ደወለች። እናት ነው አለሽ አለቻት። ማግኘት ትፈልጋለሁ አለች።
እንግዲህ በሚገናኙበት ቦታ ተገናኙ። ከዛ ነገረቻት፣ እማዬ ከዚህ በኋላ ከዚህ ቦታ መራቅ አለብሽ፣ ምክንያቱም የሚፈልግሽ ሰው አለ፣ የሚገድልሽ ማን ነው ምናምን ብላ ስትጠይቃት ያው ዴቭ እንደሆነ ነገረቻት። ምን አድርገሽ ነው? እሱ አይመለከተሽም፣ በስም ተመሳስሎብሽ ይሆናል ወይም ፎቶ ምናምን አለቻት። ኧረ እማዬ አይደለም ምትላትም፣ ምንድነው ያደረግሽ ስትላት፣ ምንም አላደረኩትም ጥጋብ ነው ከቤት ያወጣው አለች። መጀመሪያ አካባቢ የሆነ አውቀውም ብላ ነበረ፣ ከኋላ ግን ጥጋብም እንደሆነ በዛው አጋጣሚ ተናገረች ማለት ነው። ስለዚህ እሷም ደግሞ ጉራ አለባት። ለማንኛውም እኔ ከዚህ አካባቢ ራቂ፣ በቃ አንቺም ወደዚህ፣ እሷም ደግሞ የእናት አንጀት፣ አንቺም ከኔ መገናኘትሽ እንዳያውቅ አንቺም ጥቃት ያደርስብሻል አለቻት። እሺ አለቻት። ከዛ ይሄ አልጋ ይሆንሻል ብላ በር ሰጠቻት። አምጪው እንደው መድኃኒት ጎድሎ ነበር ብላ አሳዘነችኝ። ቀበል ስታደርጋት ማለት ነው። እና ያው ወደ መድኃኒት ልትገዛ ስትሄድ ወደ ፋርማሲ ስትገባ ወደዛ ነው ሄደችው፣ እንደው ወደ ፋርማሲ እያየናት ማለት ነው። ዴቭም ደግሞ ክላሱ ተነስቶ ያው ኤልሳን ክላሷ ሲገባ እንዳመማት ነገረችው። በቃ መድኃኒት ላምጣልሽ አላት። አይ ችግር የለውም ይሻለኛል ብትለውም ላመጣልሽ አላት። የሉሊትን ነገራት። ሉሊት በቃ መድኃኒት ላመጣላት ነው። አይ እኔ ይሻላለሁ በቃ ምንድነው የሚያማት ግን አለችው። ራስ ምታት ትኩሳት ምናምን ነው አላት። መጀመሪያ እኔ ሄዳለሁ የምሄድ ስለሆነ በዛው አመጣላታለሁ ብላ እሺ ብላ ነበረ። ከኋላ ግን የሚያማትን ነገር ሲነግራት እንደ ዶክተር ወይ እንደዛ ከሆነ በቃ አንተ ሂድ አምጣላት፣ እኔ ይሻላለሁ ትኩስ ትኩስ ነገር እሰራላታለሁ አለችው። ይሻላል አላት። አዎ በቃ ከሉሊት ጋር ፍቅር ናቸው። በቃ እሺ አንቺ እንትን በላት እኔ መድኃኒቱ ላምጣ ብሎ ብድግ ብሎ ከቤቱ ያው መውጣት ማለት ነው። ከቤቱ ሲወጣ መድኃኒት ያመጣ። አልማዝም ደግሞ ያው ጨጓራ መድኃኒት ትገዛ እዛው ቅርብ በቅርብ ግን አውቋታል። እንግዲህ መንገዱ ሸወድ አድርጎ በዛ በኩል ፊት ለፊት ሊመጣባት ሆነና ያው ሾልኮ ሲሄድ አላገኘችውም። እሱ ከኋላ እሷ ፊት ለፊት ነበረ ሲሄዱ ነበሩት። በቃ እኔ መቼ ለመቼ የያዛት እያልኩ ነበር፣ ግን አውቋታል። በጣም አትኩሮ እያያት ነበረ። አሁን ፈራሁት፣ ግን ያው መንገዱ ትቶላት በዚሁ እንትን ብሎ እዛው ፊት ለፊት ሊገጥማት ነው። ግን እስከዛ ደግሞ እንዳትጠፋው ፈራሁኝ። ያው ሴትዮ ከዚህ ያለች ስትባል እዛ፣ እዚህ ያለው ስትባል እዛ ነው የምትሄደው። ስለዚህ እንዳታመልጠው ነውና በዚሁ ነው ያለቀው። እስቲ መቼ ነው የምትያዘው? ካሌብ ደግሞ ዝም ብሎ በቃ እንደ እንትን ህፃን ነውና ሁሌም እዚህ ቤት ካልኖርኩ ብሎ እየጨቀጨቀ ነው። ይሁን ከአንተ መጀመሪያ እኮ ኢሻራ ወታ ምንድን ነው መንገድ ላይ ወታ ስትኖር እኮ የትም አላኖርካትም ሉሊት። አሁን በገዛችው ቤት ልኑር የምትለው አንተ ፍቅር የምትሆን አትሆንም። ሲጀመር የምትሆነው ሰው አይደለህም። ግን ዋና አሁን በሚቀጥለው በጣም አንገብጋቢ በቃ ትያዝ ይሁን አትያዝም ኦልሬዲ አውቋታል። ፊት ለፊት እየሄደ ነበረ፣ እሷ እየሄደች አሁን ሊገጥሙ ነው ማለት ነው። ትንሽ ነው ቀራቸው። አሁን በሚቀጥለው ትያዛለች ብዬ አስባለሁኝ። እቺ ተንከሲስ ግን ልዕልቴም ደግሞ ታሳዝነኛለች። ምስኪን ግን ይሁን ወንጀለኛ መቼም ወንጀለኛ ነው፣ አይማርም ማለት ነው። ስለዚህ አሁን በሚቀጥለው ትያዛለች። ከዛ በኋላ ማሰላማ ባይ ባይ።